ሰሙነ ሕማማት አራተኛ ቀን ጸሎተ ሐሙስ። በጸሎተ ሐሙስ በዕጽበተ እግር ቀን የጸሎትን ምስጢር ጸልየህ አሳየህን። መስገድ እንዳለብን ሰግደህ አስተማርከን። መምህር ሆነህ ሳለ አምላክ ሆነህ ሳለ የታናናሾቹን እግራቸውን አጥበህ ጥምቀትን ሰጠህን በትሕትና ሰብከህ። ምን አይነት ምሕረት ነው! የበዛ ትሕትና! ሥጋና ደምህን ለዘላለም ድህነት እየሰጠህ በቀና ህብስቱን ፈትተህ ይሄ ሥጋዬ ነው ለእናንተ የሚሰዋ፣ ወይኑንም ቀርተህ ይሄ የኔ ደም ነው ብለህ ሰጠሃቸው አንስተህ በጽዋ። ግን ከነሱ መሃል የዚህ ታላቅ ምስጢር የተሰወረበት ይሄ ሥጋና ደም ለመድኃኒት ሳይሆን ለዕዳ የሆነበት በ30 ዲናር ለመሸጥ ተስማምቶ በመሳም አምላኩን አሳልፎ ሰጥቶ የሞት ሞትን ሞተ ከዚህ ምስጢር ወጥቶ። አሁንም በዓለም ላይ ብዙ አለ ይሁዳ በእምነቱ ያልጸና ወንድሙን የከዳ፣ ለዲናር ለሆዱ ለገንዘብ ያደረ በማስመሰል ዓለም በሐሰት የኖረ፣ እህቱን ወንድሙን እምነቱን የሸጠ፣ በንጹሐን ደም ላይ የሥልጣንን ወንበር የተቆናጠጠ። አምላክ ሆይ ስንቱን ግፍ ጭቆና አምላክ ታግሰሃል። የመዳንን ዕድል ለሁሉም ሰጥተሃል። ጨነቀኝ ሳስበው አምላክ የትሕትናህ፣ ደቀ መዛሙርቱን እግራቸውን አጥበህ ነፍስህን ስለ እኔ አሳልፈ ሰጥተህ አሁንም ስበድል ታልፈኛለህ አይተህ። አምላኬ ሆይ ማረኝ በድያለሁና ሥጋዬ ከኃጢአት አልተለየምና። አምላኬ ሆይ ማረኝ በድያለሁና ሥጋዬ ከኃጢአት አልተለየምና።